أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين በዚህ ተሰብስቦ መቆየቱ አይበቃችሁም እንዴ? የትላንቱን ሌሊት እንዴት አሳለፍከው? በጣም ፈርቼ ነበር። የተኛሁትን በእርግቦቹ ተከብቤ ነው። እኔን እዚህ ውስጥ ጥላችሁኝና ትታችሁኝ ለመሄድ እንዴት ታስቻላችሁ? እኔ ድንጋይ ላይ አስተኝታችሁ ጎናችሁ ፍራሽ ላይ ተደላድሎ እንዲያርፍስ ነፍሳችሁ እንዴት ፈቀደላችሁ? በሚያስገድድ ሁኔታ ላይ ነበርን። መሄዳችንም ግድ ነበር። ሽሞን ይሁዳ ምንድነው ይሄ? አውሎ ነፋስ ነው። የሆነ ቦታ መደበቅ አለብን። አውሎ ነፋስ መንጋዎቹን ከኮረብታው በስተጀርባ ልንወስዳቸው ይገባል። አውሎ ነፋስ ላዊ ፍጠን። ከሚመጣው አውሎ ነፋስ ልንሸሽ ይገባል። አውሎ ነፋስ እየመጣ ስለሆነ አሁን መሄድ አለብን። አትፍራ፣ በኋላ መጥቻ ይሃለሁ። የፈረሶቹን ልጓም አጥብቃችሁ ያዙ፣ እንዳትለያዩ። ፈረሶቹም እንዳይደነብሩ በደንብ ጠብቁ። በሊዕ ቅፍለቱን መቆጣጠር ግን አትርሳ። ሁላችሁም የቀረሰው እንዳለ ተመልከቱ። እርስ በርስ ተጠባበቁ። ማንንም ትታችሁ እንዳትሄዱ። ጌታዬ፣ በውሃ ጥም ሊሞት ነው። ተጓዦቹ በሙሉ ውሃ ይፈልጋሉ። ጉድጓዱ የት አለ? ውሃ እስክናገኝ ድረስ እንዲታገሱ ንገራቸው። የተከበርከው ማሊክ ሆይ፣ ቅፍለቱ የሚሄድበትን አቅጣጫ እንዳይስት በሚገባ ተቆጣጠር። መንገዳችንን ልንስት እንችላለን።
ምን አይነት አውሎ ንፋስ ነው? እንዴት ያለ ኃይለኛ አውሎ ንፋስ ነበር! አመጣጡ ያስፈራ ነበር። ቢሆንም በፍጥነት ነው የሄደው። አሁን የት ነው ያለነው? ጌታዬ፣ በውሃ ጥም ሊሞት ነው። ተጓዦቹ በሙሉ ውሃ ይፈልጋሉ። አምላካችን ትዘንልን። መንገዱን ስተነዋል። ያለምንም ምልክት ብትከሰትም ምንም አይነት ጉዳት ሳታደርስ በፍጥነት ቆመች። ዩሱፍ አሁን ምን ልናደርግ ነው? እመነኝ፣ ምንም አላውቅ። በዚህ ጉዳይ ላይ ምን እንደምል አላውቅ። የአዕዋፋቱ አካባቢ መገኘት ውሃ ስለመኖሩ ፍንጭ ሰጪ ነው። በዚህ አቅጣጫ እንሂድ። በዚህኛው መንገድ እንሂድ። ሁሉም ይፈናጠጥ። በትክክለኛው አቅጣጫ ላይ ስለመጓዛችን እንዴት አወቃችሁ? የውሃውን አቅጣጫ ተከትለን መሄድ ይኖርብናል። በአያቴ በኢብራሂም አምላክም ላይ ተመክቻለሁ። መንገዱን እናገኛለን ብዬ እመኛለሁ። ትክክለኛውን መንገድ ሳናገኝ ከቀረን ግን ሁላችንም በውሃ ጥም እስከ ወዲያኛው ማለቃችን ነው። ለመሆኑ ምን ያህል ውሃ አለን? ብዙ አይደለም። አቁማዳው ተጋምሷል። ጥም የበረታበትን ብቻ ፈልጉና ትንሽ አጠጧቸው። እሺ፣ እኛስ እንዴት ልንሆን ነው? ያዝነው ውሃ ካለቀ እኮ ሁላችንም በጥም እንደምናልቅ አትጠራጠር። ወይ ሁላችንም እንተርፋለን ወይ ሁላችንም እናልቃለን። ውሃው የጋራችን። ይህን አትርሳ። በእንዲህ ያለ ጭንቅ ሰዓት ራስህን ማስቀደም አይኖርብህም። ለምንድን ነው የሚገባውን ያክል ጥበቃ ያላረኩለት? እሱ እኮ አምላካዊ ያደራ ነበር። በምድር ሳለ የአላህ ወዳጅ እንዲሆን ነበር የተመረጠው። መልካም አባት አልነበርኩም ማለት ነው። የሚጠበቅብኝን ያክል ልጄን አልወድም ነበር። የአባትነት ፍቅር ቢኖረኝማ ለጠላቶቹ መች አሳልፌ ሰጠው ነበር። በእርግጥ ልጆቼ የዩሱፍ ጠላቶች ናቸው የሚል እምነት አለህ ማለት ነው? ይሄ የሚስተባበል ጉዳይ ነው። ወንድሞቼ ዩሱፍን በጭራሽ እንደማይወዱ ታውቅ ነበር። አብራቸው በሄድ ምን ነበረበት? እኔ ነበርኩ የላኩት። እኔው ነኝ ወንጀለኛው። በመጀመሪያው አቋሜ በጸና ምን ነበረበት? ባስቀረው ምን ነበረበት? የሆነ ድምጽ ይሰማኛል። መጣው ጠጋ ብዬ ላጣራ። ካልተሳሳትኩ የሆነ ቅጥለት ወደዚህ እየመጣ ነው። ተረጋጉ፣ እዚህ አርፉ።
እኛን እንኳን ሊያዩን አይችሉም። መንጋዎቹን እንዴትና ጊዜ አለን። እስኪ ቀርቡ ድረስ መሰብሰብ እንችላለን። ንፍታሌ ከይታቸው እስክትሰወር ድረስ እንዳትቆም። መንጋዎቹን ይዘይ አሁን እንኳን አያዩኝም። ፊት ለፊት የምትታየውን ዛፍ ከዚህ ቀደም አውቃታለሁ። ከከነዓን የ3 ኪሎ ሜትር ያክል ርቀት አለ። ዛፉ አጠገብ ውሃው የደረቀ ጉድጓድም ይገኛል። ይህንን የምስራች አብረውን ለሚጓዙ ሁሉ አብስራቸው። ምን ዋጋ አለው? ውሃው ግን ጨዋማ ነው። የጉድጓዱ ውሃ ጨዋማ መሆኑን እርግጠኛ ነኝ። በዚህ መንገድ ለተደጋጋሚ ጊዜ አልፌያለሁ። የጉድጓዱ ውሃ ለእንስሳትና ለከብቶች እንኳን ተስማሚ አይደለም። ነገር ግን ከኛ መሃል አንዳንዶች በጥም እየተሰቃዩ ነው። መላ ፍጠር እንጂ። ብቸኛው መፍትሄ የሚቀጥለውን ጉድጓድ እስክናገኝ በትዕግስት መጓዝ ብቻ ነው። ባይሆን ሁላችንም ፀሐይ ከመጥለቋ በፊት እንድንደርስ ፍጥነት እንጨምር። ተንቀሳቀሱ። ውሃ ወደምናገኝበት ቦታ እየቀረብን ነው። አዛኝ የሆንከው ጌታዬ ሆይ የአባቴ ልጆች በደል ፈጸሙብኝ። በእዝነትህ ካለሁበት የጽልመት ጉድጓድና መከራ ገላግለኝ። ካንተ ሌላ ማንንም ላለመልክ ቃል ገብቻለሁ። እስከ ሕይወቴ ፍጻሜ ድረስ ለትእዛዝህ አድራለሁ። እባክህን ከመከራ ገላግለኝ። መደብደቡ መፍትሄ አያመጣም። ተቆጠቡ። እንዴት እንደምናደርግ አሁን እንወያያለን። እንዴት አይነት ምስጢራዊ ክስተት ነው! ግመሎቹ ውሃ ያለበትን ስፍራ አገኙ ይመስለኛል። ጨዋማ መሆኑና አለመሆኑን ብናጣራስ? ምን እንደተፈጠረ ለመገመት እንኳን ፈጽሞ አልቻልኩም። እንስሳቶቹ ምን አጋጠማቸው? ውሃ እስቲ መግጃ አምጡ። ከጨዋማ ውሃ ምን ይገኛል ተብሎ
የዚህ ጉድጓድ ውሃ ጨዋማ መሆኑን እርግጠኛ ናችሁ? ይህን ሰው በውሃ ጥም እንዳናጣው እሰጋለሁ። የተወሰነ ውሃ አውጥተን ለእንስሳቶች ብንሞክርስ ምን ትላላችሁ? የማይሆን ነገር ነው የምታስቡት። ጨዋማ መሆኑን ደጋግሜ ነግሬያችኋለሁ። ብንሞክር አይጎዳንም። እንዳሻህ ማድረግ ትችላለህ። ምናልባት የሚያወጡት እንደሆነ ምን አስባችኋል? ይህማ ተመራጭ ነው። ሲራራ ነጋዴዎች ራቅ ወዳለ ሀገር እንዲወስዱት ስንመኝ አልነበረም እንዴ? እነዚህ ሰዎች እንዲወስዱት እንፈቅድላቸዋለን ማለትህ ነው? ድንቅ ሐሳብ ነው። በነፃ እንዲወስዱትማ ልንፈቅድላቸው አይገባም። እኔ ለማለት የፈለኩት እንኳን ይሄ አይደለም። እሱ እኔን አያስጨንቀኝም። የሱፍን ውድ በሆነ ዋጋ ልንሸጥላቸው እንችላለን። ወንድማችንን ለሽያጭ እንዳቀረብነው ልንገልጽላቸው ነው? በፍጹም ሸሽቶ ያመለጠ ባሪያችንን ልንሸጥላችሁ ነው እንላቸዋለን። ልክ ነህ። ይህ ውሃ በፍጹም ጨዋማ አይደለም። ውሃው ንጹህ ነው ማሊክ። ውሃው ጨዋማ አይደለም። ውሃው ንጹህ ነው ማሊክ። ውሃው ጨዋማ አይደለም። ይገርማል። ውሃው ንጹህ ነው። አስገራሚ። ምን አይነት ለውጥ! ከዚህ ቀደም ጨዋማ እንደነበረ ነው ማውቀው። ሁላችሁም ጠጡ። የአላህን ፍጥረታት ከድንቁርና ልታወጣ የተፈጠርክ ነው። እነሆ የሚያወጡህም እነሱ ናቸው። መጥለቂያው ላይ አረፍ በል። አሁን ካለህበት የጨለማ ጉድጓድ መውጫህ ከጉድጓዱ ከወጣ በኋላ ወደ አባቴ እንመለስ? በፍጹም
የአላህን ፍጥረታት ከድንቁርና ልታወጣ የተፈጠርክ ነህ። ከዚህ ቅፍለት ጋር ወደ ሩቅ ሀገር አብረህ ትጓዛለህ። አባቴስ ታዲያ? እኔ እኮ በጣም ነው የምወደው። ለሚቀጥሉት ዓመታት በትዕግሥት እንዲጠብቅ ከአላህ ተወስኖበታል። ይህ ደግሞ የኃያሉ ፈጣሪ ፍላጎት ነው። ስምህንና ከየት እንደመጣህ ለተጓዦቹ በፍጹም እንዳትገልጽ። ምናልባት በተደጋጋሚ ጥያቄ ቢያቀርቡልህ እኔ የዚህ ጉድጓድ ልጅ ነኝ በላቸው። አባቴ ከኔ ተለይቶ መኖር አይችልም። አንተን በሞት አጥቶ ከሚሰቃይ ይሄኛው አማራጭ የተሻለ። አሁን ወደ አባትህ ብትመለስ ወንድሞችህ አንተን ከማጥፋት ወደ ኋላ አይሉ። ለአላህ ትእዛዝ እጅህን መስጠት እንዳለብህ አደራ እልሃለሁ። አግዙኝ! በጣም ይከብዳል! በሉ ጎትቱ! ወዳጄ ማሊክ፣ ማን አንተ? መልአክ ነህ ወይስ? እዚህ ውስጥ ምን እየሰራህ ነው? በሕይወቴ እንዲህ ያለ እጹብ ድንቅ ውበት ያለው ልጅ አይቼ አላውቅም። ለመሆኑ ምን እያደረግክ ነበር? የሆነ ነገር የምትፈልግ ትመስላለህ። ለምንድን ነው ዝም የምትለው? የምንልህ አልገባህም ወይስ ፈርተህን ነው? ጉዳችንን ከማጋለጡ በፊት ለአንዴና ለመጨረሻ ጊዜ አፉን ልናስይዘው ግድ ይላል። እኔ እዚህ አካባቢ ተወላጅ ነኝ። የልጅ ሁኔታ ዕብራዊ ይመስላል። አትፍራ ልጄ፣ ማንም ጉዳት አያደርስብህም። ንገረኝ፣ ስምህ ማን? ዩሱፍ። እንግዳ ነገር ነው። ለካ መናገር ትችላለህ። እስቲ ድገምልኝ። የት አገር ሰው ነህ? የየትኛውስ ጎሳ አባል ነህ? ወላጅህስ ማን ነው? በፍጹም አልናገርም። ወደ ቤተሰቦቼ መመለስ አልፈልግም። እነሱ ሊገሉኝ የወሰኑ ሰዎች ናቸው። ቤተሰቦቼ ደሜን ሊያፈሱ ታስበዋል እያልከኝ ነው? ወደ ጉድጓድ ያወረወሩኝም እነሱ ናቸው። ወደ ቤተሰቦቼ ከመመለስ ሌላ አማራጭ የለህም። ወደ ምትሄዱበት ውሰዱኝ። በጭራሽ ወደ እነሱ መመለስ አልፈልግም። የወላጆችህስ ነው? በፍጹም አብረህን እንድትሄድ አንፈቅድልህም። ከዚህ ቦታ ብቻ እንድርቅ ፈቀዱልኝ። እነሱ ወደማይደርሱብኝ አቅጣጫ ይሄዳሉ። የዚህን ልጅ ነገር ምን ብናደርግ ነው የሚሻለው? ወላጆቹ ርኅራኄ ቢኖራቸው ኖሮ በጭራሽ እዚህ ውስጥ ባልጣሉት ነበር። ይዘነው እንሂድ። ይህ ልጅ ዋሸኛል ብዬ መገመት አልችልም።
ሕይወቱ በእንዲህ ያለ አጣብቂኝ ውስጥ ከሆነች ልናድነው ይገባል። ከወርቅ ያላነሰ ዋጋ የሚያወጣ ልጅ ነው። ብንሸጠው ትርፋችን ምን ያህል እንደሚሆን አይታይህም? ከፈለጋችሁ ሽጡኝ፣ ማንኛውም ቦታ ላይ በሚያዋጣችሁ ዋጋ ሽጡኝ። ብቻ ከዚህ አካባቢ ያርጉ። የባሪያ ነጋዴዎች ካገኙት አይለቁትም። ነገር ግን እኛ ደብቀነው እናደርሰዋለን። ቤተሰቦቹ ፍለጋ ከመጡ ከኛ ጋር አለመኖሩን እንንገራቸው። ከኛ ጋር አብረህ መሄድ የምትፈልግ ከሆነ ከአንዳችን ጭነት ውስጥ ገብተህ ትደበቃለህ። ተስማማ? ተስማምቻለሁ። ከኛ ውስጥ ልጅ ያየ የለም አይደለም እንዴ? የምን ልጅ ነው የምትለው? ልጅ የሚባል ነገር አላየንም። በእንደዚህ አይነት ጭው ያለ በረሃ እንዴት ነው ልጅ የሚገኘው? የሚበቃችሁን ያህል ውሃ ጠጡና በጊዜ እንንቀሳቀስ። እነማን ናቸው? መንገድ ተሳስተው ይሆን እንዴ? ጥበቃዎች! የጠፋ ባሪያችንን አሁኑኑ መልሱ። የምን ባሪያ? ከጉድጓድ ውስጥ ያወጣችሁትን ያንን ከጀርባህ የተደበቀውን ነዋ። ጉድጓድ ውስጥ ምን እያደረገ ነበር? በራሱ ጊዜ ነው የገባው። እኛ አልወረወር ነው እኮ። ታዲያ ለምን አላወጣችሁትም? ልናድነው ገመድ ፍለጋ ሄደን ነው። የሆነው ሆኖ ከአሁን በኋላ የእኛ ሆኗል። እኛ ደግሞ ከእናንተ ጋር መሄድ ካልፈለገ ምን ልታደርጉ አሰባችሁ? ይህንንማ ሊል አይችልም። ባይሆን ወደ አሳዳሪው መልሱት። ይህ የሚሆነው ይህ ልጅ አንተ ባሪያ መሆኑን ሲያረጋግጥልን ብቻ ነው። ምን ማለትህ ነው? ቢክድስ? እንዲህ ካሰባችሁማ ከዚህ ቅፍለት ጋር መጋፈጥ አትችሉም። ከኔ ጋር ወስደዋለሁ። ራሱን ስለ አሳዳሪው ብትጠይቁት ባሪያችን መሆኑን በአንደበቱ ይገልጽላችኋል። ምንም አትፍራ። አደጋ ሊያደርሱብህ የሚያስችል አቅም የላቸውም። እስቲ ንገረኝ፣ አንተ የእነሱ ባሪያ ነህ? አልዋሸሁህም። የምታያቸው ሁሉም ቤተሰቦችና ወዳጆቼ ናቸው። ጫናቸው ላይ ነው ተቀምጬ ያደግኩት። አየህ፣ ባሪያችን እንደነበረ መሰከረ። የዚህ ልጅ ንግግር ቅን ያዘል ይመስላል። እስቲ በግልጽ ንገረኝ፣ እውነት አንተ የእነሱ ባሪያ ነህ? ሁሉም ቤተሰቦችና ወዳጆቼ ናቸው። እንዴት ደግምልኝ አይደለም የፈለኩት። ፈጽሞ ልመልስላችሁ አልችልም። በጉልበትም ቢሆን የኛ እናደርገዋለን። ያልከውን የምትተገብር ከሆነ እዚህ አሸዋ ውስጥ አስቀርሃለሁ። እናንተ ከምትገድሉት ያነሰ ይገድላሉ ብለህ አታስብ። በሽሽት ላይ ያለ ባሪያን ለመውሰድ ስትሉ ብቻ ነው እንዴ ጦር የምትማዘዙት? ይህንን ተው። የሱፍን እንድትገሉ አልፈቅድልህም። እሱን ከማስመለስ ጀርባ ያለውን ድብቅ ሴራ ጠንቀቅ ያውቀዋለሁ። እኔ እንዳላጋልጣችሁ ከፈለጋችሁ ውዝግባችሁን ትታችሁ የሱፍ አብሯቸው እንዴት መንገዱን ልቀቁላቸው። ለዚህ ትንሽ ባሪያ ስትል አላስፈላጊ ወደሆነ ደም መፋሰስ ውስጥ እንደማትገባ አምናለሁ። ጉዳዩን ላንተ ትተናል። እጣ ፈንታችንም በእጅ ወድቋል። ግን ይህን የማታሰካ ከሆነ ቆራርጣለሁ። ለምን በግልጽ አትናገርም? ለአንተ ስናደርግልህ በነበረው እንክብካቤ ደስተኛ ካልነበርክ እኛም ቢሆን ለሚሸሽ ባሪያ ደንታ የለንም። ከንግግርህ እንደምረዳው
ዩሱፍ በጭራሽ እናንተ ባሪያ እንዳልነበረ ነው። ከጓደኞች ጋር ወደ ቤት መመለስ ትፈልጋለህ? ከፈለጋችሁት ልንሸጥላችሁ። ስንት ትሉታላችሁ? 1000 ዲርሃም። ለነገሩ ልጁ ከዚህ በላይ ነበር የሚያወጣው። ሲበዛ በሳልና ቆንጂዬ ነው። በሽሽት ላይ ለሚገኝ ባሪያ 1000 ዲርሃም ስትጠሩ አታፍሩም? ይህን ያህል ብር የማውጣት ዓላማ የለኝም። ለነገሩ እጄ ላይ በነበረው ገንዘብ ዕቃ ስለገዛሁበት እንጂ እከፍላችሁ ነበር። የተማማልነው ዩሱፍን ከአባቱ ለመለያየት እንጂ ለመሸጥ እኮ አልነበረም። ቢሸጥስ ምንድነው ጉዳቱ? ሳለፈ ያገኘነውን ትርፍማ ልናጣ አይገባም። አሁን ነጋዴው በሚያቀርበው ዋጋ ትሸጡታላችሁ ወይንስ ዩሱፍን ወደ ቤት ይዘን እንመለሳለን? ውሳኔው የናንተ ነው። በኪስ ስንት ይዛል? ከ18 ዲርሃም በላይ ኪሴ ውስጥ የለም። ለነገሩ ለዩሱፍ የሚገባው ዋጋ ይህ ነው የሚል እምነትም የለኝም። ዩሱፍን እየሸጥን ያለነው ለትርፍ አይደለም። ትክክል። ለገንዘብ፣ ለወርቅ፣ ለብር መንሰፍሰፍ አይኖርብንም። ይህንን ባሪያ እንኳን በሚጎዳ ዋጋ ስንሸጥላችሁ አታዩም? በቃ በሚሉት ዋጋ ይወሰዱት። ለዚህ ጉትጎታና ውትወታ የእጅህን ታገኛለህ። ምን ተፈጠረ? ባሪያችሁን ትሸጣላችሁ ወይስ አትሸጡ? ሽጠነዋል። ከአሁን በኋላ እናንተ ነው። ነገር ግን መስፈርቶች ይኖሩናል። አሳውቁና። በመጀመሪያ እንዳያመልጣችሁ እጅና እግሩን እሰሩት። ሁለተኛ እኛም ብሎ እንዳይመጣ ራቅ ወዳለ ቦታ ውሰዱት። ከዚህ በኋላ የከነዓንን ምድር ብትረግ ትንፋሽን አሳጣሃል። የልጁ አሳዳሪ መሆኔን የሚገልጽ ማስተማመኛ ሊኖረኝ ይገባል። ካልሆነ ግን ማንም ሊገዛኝ አይችልም። እሱ እኛን አይመለከተንም። በሊ ብዕርና ወረቀት አምጣልኝ። አትስጋ ወንድሜ። ሰዎቹ ላንተ ከኛ ይሻሉሃል። ከነርሱ ጋር ሂድ። እዚያ አደጋ ውስጥ ነበርክ። ለፈጸምኩት ድርጊት ሁሉ ይቅር በለኝ። ከዚህ ቅፍለት ጋር አብሬ መጓዝ የአላህ ፍቃድ ነው። እኔ ግን ላንተና ለወንድሞቼ ስጋት አድሮብኛል። እንዲምራችሁ አላህን እማጸነዋለሁ። ሁሌም በዱዓ ያረሳችሁ። እኔን የመለየት ህመም አባቴን እንዳይጎዳው አደራ እዘኑለት። ይህንን ባሪያ እንደሸጣችሁልኝ የሚገልጸውን ስምምነት በፊርማችሁ አስድቁና ጠቅልሉት። ስማችሁንም መጻፍ እንዳትረሱ። ወንድሜን ቢንያሚንን አደራ። ሰዎቹ ይጠረጥሩኛል ብዬ ነው እንጂ ተሳስመን ብንለያይ ደስ ይለኝ ነበር። ራስህን ጠብቅ። ሁሌም ቢሆን ፈጣሪ ካንተ ጋር ነው። ከዚህ በፊት እንደሚጠብቀው ሁሉ አሁንም ጠባቂ ነው። ይህን ባሪያ በደንብ ሰሩት። ከእጅህ ቢያመልጥ የምጠይቀው አንተን ነው። ለመሄድ ተዘጋጁ። እንሂድ እንዴ? ተረጋጉ። መራቃቸውን ማረጋገጥ አለብን።
ነው የምታለቅሰው ዩሱፍ? ንገረኝ። የሸጡኝን ሁሉ መሰናበት አለመቻሌ ነው የሚያስለቅሰኝ። አንዳቸውም እኮ አልተሰናበቱኝም። ይገርማል። አንዳቸውም ፊት ላይ የሐዘን ስሜትን አላነበብኩባቸው። አንተም ብትሆን ስትፈራና ስትሸሻቸው ነው ያየው። እንዴት ያለ ነገር! ምንም እንኳን እነሱ ቢጠሉኝም እኔ ግን ሁሉንም እወዳቸዋለሁ። እነሱን ተዋቸው። ካሁን በኋላ እኔ ባሪያ ነህና ልትረሳቸው ይገባል። ይህም ባሪያ መሸጥ ትርፋማ ያደርጋል ብለህ ታስባለህ? ሻጮቹ ምን እንዳሰቡ አልገባኝም። በአንድ በኩል በጣም እንደሚፈልጉት ሆኑ፣ በሌላ በኩል ደግሞ በጣም በርካሽ ዋጋ ሸጡልን። ያን ያክል ቦታ አልሰጡትም። የፈጸሙት ድርጊት ለእኔም ግልጽ አልሆነልኝም። ልጄ ዩሱፍ ጥሩ ሁኔታ ላይ እንዳልሆነ ይሰማኛል። ልቤ በሐዘን ሊፈነዳ ተቃርቧል። ያዕቆብ ዩሱፍን እየተጠባበቀ ጀንበር መጥለቋ ነው። ልጆቹ ስለ ዩሱፍ አዲስ ነገር ካላመጡለት ካለበት የሚንቀሳቀስ አይመስልም። የጥፋተኝነት ስሜት እየተሰማኝ ነው። አላህ ይዘንልን። እኛ ስንመኝ የነበረው እኮ የዩሱፍን ማደግ እንጂ ሞቱን አልነበረም። ያዕቆብ ለማመን ቢቸገርም ዩሱፍ ግን ተገድሏል። ምን ተፈጠረ? ምንድነው ይሄ? እንደ ድንገት ተኩላዎች በአንድ ላይ መጥተው ነው የበሏቸው። እና እኔ ምን እያደረግህ? አንተማ አትረባ። ታዲያ እኔ ሞተህ ነበር? በዛ ያሉ ተኩላዎች መንጋውን ሲከቡት ብቻዬን ነበርኩ። ያጠቋቸው ከተለያየ አቅጣጫ ስለነበር ምንም ማድረግ አልቻልኩም። ከዚህ ቀደም ተኩላዎች ከመንጋችን አንድ እንኳን በልተውብን አያውቁም ነበር። አሁን ምን ተገኘና ነው? ከዛሬዋ ቀን ጀምሮ ማጥቃታቸውን ይቀጥላሉ። ከእንግዲህ የሚደርስብንን መከራ ለመሸከም ራሳችንን እናዘጋጅ። እኛ ራሳችን እንደ ተኩላ ንጹሃንን እንደፈጀነው ሁሉ ተኩላዎቹም ያደረሱብንን ጥቃት ልንቀበል ይገባል። ይህን እኛን የምታንቋሽሽበት ንግግር ቆሜ የማዳምጥበት አቅም የለኝም። አቁም ብያለሁ ላዊ፣ በሉት።
ቁሙ! አንዴ ቁሙ! ዕብራዊው ባሪያ ሸሽቷል። አንዴ ቁሙ! ዩሱፍን አይተኸዋል? ዕብራዊው ልጅ ዩሱፍ። በፍጹም አላየሁትም። ካንተ ጋር ነበር እንዴ? ጥቂት ከተጓዝም በኋላ ወደ ኋላዬ ስዞር አጣሁት። ታዲያ ከእርሱ ጋር ምን ጉዳይ አለ? በሌ አደራ ብሎኝ ነበር። ከጠፋ የምቀጣው እኔ ነኝ።